بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. الله بالسلام علينا. ስላገኘናችሁ በጣም ደስ ብሎኛል። እንግዲህ በተለይ በዚህ በኢትዮጵያ የሙስሊሞች ትግል እንቅስቃሴ ብዙ ነገሮችን መማር ብዙ ነገሮችን ማየት ችለናል። ይሄ ትግል ሂደት የተወሰኑ ሰዎች ድርሻ የነበረበት የተወሰኑ ሰዎች መስዋዕትነት የተከፈለበት ጉዳይ ሳይሆን በውስጥም በውጭም ያሉ አጠቃላይ ኢትዮጵያ ሙስሊም ማህበረሰብ እንደ ሙስሊም ለዲናቸው ዋጋ የከፈሉበት ሂደት ነው። ምናልባት እኛ ፊት ለፊት ወተን እስር ቤት ላይ የቆየን ወንድሞች ጎልተን ሊሆን ይችላል። ነገር ግን ከኛ የበለጠ ህይወታቸውን የከፈሉ በኮፈሌ በአሳሳ ገርባ ወሎ ላይ በህይወት መስዋዕትነት የከፈሉ ወንድሞቻችን እህቶቻችን አሉ። አካላቸው የተጎዳ ሽባ የሆነ አካል የጎደለባቸው ሰዎች አሉ። እህቶቻችን ህግና ስርዓት ባለበት ሀገር ላይ ሙስሊም በመሆናቸው መብት በመጠየቃቸው ብቻ እርቃናቸውን እንዲሄዱ ተደርጓል። አደባባይ ላይ ተዋርደዋል። እነሱ ከከፈሉት የበለጠኛ ዋጋ አልከፈልንም። ሐቂቃው ያ ነው፣ እውነታው ያ ነው። አላህ Subhanahu Wa Ta'ala ግን ይሄንን የሙስሊሞች ትግል እንቅስቃሴ ለኢትዮጵያ ሙስሊሞች አንድ የሽግግር እርከን ወይም ደግሞ አንድ መርሐላ ሊያደርገው ስለፈለገ መንግስት ምናልባት እኛን ሊጠቅመን ፈልጎ ይሄንን ጫና አላህ አመጣው። እነሱ ጫና ሲያደርጉብን ወደ አንድ መስመር አመጡን። እነሱ ሲገፉን ሰበሰቡን። ምናልባት የ50 ዓመት ዳዕዋ ቢደረግ የማይመጣ የኢትዮጵያ ሙስሊም ማህበረሰብ ለዲኑ መስዋዕት ለመክፈል አደባባይ ላይ ወጣ። 50 ዓመት ዳዕዋ ብናደርግ የዛ አይነት ማህበረሰብ ማግኘት ከባድ ነበር። ምናልባት ዳዕዋ ሰዎችን ለውጦ ስለ ዲን እንዲያስቡ ስለ ዲን እንዲጨነቁ ሊያደርግ ይችል ይሆናል። ይሄ የትግል እንቅስቃሴ ግን የፈጠረው ሰዎች ዲን የህይወት ትልቁ ጉዳያቸው ሆኖ ለዲን መስዋዕትነትን መክፈል የሚችሉበት እርከን ላይ ነበር ያደረሰው። ይሄ ደግሞ ምናልባት በዚህ ሂደት ውስጥ በእኽላስ አላህን የቀረቡ ዱዓ ያደረጉ ያለቀሱ እናትና እህቶች በተለይ በዚህ የትግል ሂደት ውስጥ ትልቁ ቦታ ያለው የእናቶችና የእህቶች ነው። ያለምንም ማጋነን ነው የምነግራችሁ። አንዋር መስጊድ ላይ አወሊያ ላይ ሲገረፉና ሲቀጠቀጡ የነበሩት እናቶቻችን ናቸው። አዲስ አበባ ላይ አብነት የሚባለው ሰፈር አካባቢ ያሉ እናቶች ጁማዓ ጀማዓ ነበራቸው። ወደ 60 ይጠጋሉና እሁድ ቀን መተው እዛ እስር ቤት ላይ ለኛ ይነግሩን ነበር። አንዲት እናት ምን ይሉን ነበር? አብሽሩ አሁንማ በትሩንም ለመድ ነው፣ ጀርባችን ሲመቱን ሳይሆን ሳይመቱን ነው እንደውም ቅር የሚለን ይሉ ነበር። ይህን የሚነግሩኝ እናት ከ60 ዓመት በላይ እድሜ የነበራቸው እናት ናቸው። የዚህ አይነት ብዙ አይተናል። ይሄ አላህ Subhanahu Wa Ta'ala ፈድል ነው። በኢትዮጵያ ሙስሊም ማህበረሰብ ጉዳይ ላይ የዲን ጉዳይ ላይ ዓለም ላይ ያሉ ኢትዮጵያ ሙስሊሞች አንድ ድምጽ አስተጋብተዋል። ሁሉም በሚችለው ይሄንን ትግል ለመርዳት ይሄንን ዲን ለመደገፍና ግዴታውን ለመወጣት አንድ ላይ እጅ ለእጅ ተያይዞ ቆሟል። እናንተም የዛው አንድ አካል ናችሁ። ላደረጋችሁት ለሰራችሁት የተደረገው ነገር ሊላህ መሆኑ ቢታወቅም ለኛ ስትሉ የከፈላችሁትን ዋጋ ዛሬ በኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴና እንቅስቃሴ ውስጥ በነበሩ ወንድሞች ስም እናንተን ላመሰግን እወዳለሁ። ሐቂቃ ነው የምላችሁ። በተለይ እዚህ አካባቢ የምትኖሩ ኢትዮጵያ ሙስሊሞች ከመታሰራችንም በፊት በ30 ሺዎች የሚቆጠር ውክልና ልካችሁ ይህን ኮሚቴ ወክላችኋል።
የወከልነው ኮሚቴ ታስሯል ዋጋ ከፍሏል ብላችሁ ሌት ከቀን እኛ ጋር ስታለቅሱ ኖራችኋል እኛ ምናልባት በሽቦ አጥር ጀርባ ታስረን ሊሆን ይችላል የናንተ ግን ልባችሁም አይምሯችሁም ታስሮ ስታለቅሱ ኖራችኋል ከኛ በላይ የታሰራችሁት እናንተ ናችሁ ያ ደግሞ ዛሬ ላይ የሚገኘውን ዛሬ ላይ የደረስንበት ደረጃ እንድደርስ ትልቁ ምክንያት ሆኗልና ላደረጋችሁት ሁሉ አላህ ይቀበላችሁ ኤዲን አሰባስቦን ለዲኑ ባደረግነው ሁላችንም ባደረግነው አስተዋጽኦ አላህ ዘንድ ደግሞ ተቀባይነትን አግኝቶ በጀነት አላህ ይሰብስበን አሜን ኤዲን ከኛ ብዙ ይፈልጋል እድለኞች ነን ሰው ሰርቆ ዋሽቶ ቀጥፎ አጭበርብሮ ሲደበደብ ሲታሰር ሙስሊም ማህበረሰብ ደግሞ ላኢላሃ ኢላላህ ብቻ ስላለ ይሄ መከራ እንዲከፍል ምክንያት ሆኗል ደግሞ እድል ነው አይገኝም አላህ ልናመሰግን የሚገባበት ጉዳይ እንጂ ምናዝንበት አይደለም ቅድም እንዳልኳችሁ እኛን ለመበታተን ፈልገው ሰበሰቡን እኛን ለመጉዳት ብለው ጠቀሙን መንግስት ያን ድርጊት ባያደርግ ኖሮ ይቆጭ ነበር ዛሬ ያስቡታል ማድረግ እንዳለባቸው ያምኑታል አላህ ደግሞ ፈለገና የኢትዮጵያ ሙስሊም ከተኛበት ሊቀሰቅሰው ፈልጎ ያን ፈተና መጣ አላህ Subhanahu Wa Ta'ala ተክቢር 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 ይህም በመሆኑ ሙስሊሙ ማህበረሰብ ዛሬ ስለ ዲኑ የሚጨነቅ ስለ ዲኑ ዋጋ የሚከፍል ስለ ዲኑ ከፊት የሚቆም በኢትዮጵያ የለውጥ ታሪክ ውስጥ ምናልባት ዛሬ መጥቷል ተብሎ የሚታሰበው የለውጥ ሂደት ላይ ፈርቀዳጅ መሆን የቻለ የኢትዮጵያ ሙስሊም ማህበረሰብ ነው ከጡጋቶች ከአምባገነኖች ፊት ቆሞ ላ ብሏል በመብት ያልደራደርም በዲን ያልደራደርም ብሎ ፊት ለፊት ላይ መቆም ችሏል ይህ ያደረግነው ነገር ከማንም ምንም ፈልገን አይደለም አላህ Subhanahu Wa Ta'ala ጋር እንደ ዲን አኺራችንን መጨረሻችንን እንዲያሳምርልን አላህን በመፈለግ የተደረገ ጉዞ ነው በአጠቃላይ ዛሬ ምናልባት እንደ ሚኒሶታ ሙስሊም ማህበረሰብ እኔ በዚህ አይነት መልኩ ባልዘይራችሁ ደስ ይለኝ ነበር ለናንተ خاص የሆነ ዚያራ ፕሮግራም ነበረን ተክቢር ነገር ግን ተክቢር አላህ አለውና አሁን የመጣንበት ጉዞ ያው ሱድፋ በመትሉት ደረጃ ሳንዘጋጅ ባጭር ጊዜ ስለሆነ ፕሮግራም ቢያንስ በዚህ ሂደት ውስጥ እንደዚህ ዋጋ የከፈሉ እናት ወንድሞች እህቶቻችንን በቁምም ብንዘያየር ለኛ ክብር ነው ብለን ስላሰብኩ ነው የመጣሁት ኢንሻአላህ እኔ ብቻ ሳልሆን ትናንት የምትናፍቋቸው ዱዓ ስታደርጉላቸው የነበሩት ወንድሞች እና አህመድ ዲን ጀበል እና ካሚል ሸምሱ ሌሎችም ወንድሞች በቅርብ ጊዜ በአንድ ላይ ሆነን መተን እንዘይራችኋለን ይሄ እንደ መጀመሪያ ዚያራ ይቆጠርልኝ በዚህ ዚያራችን ከግንኙነት ያለፈ ነገር አይደለም መገናኘታችን ትልቅነት ነው ዛሬ እዚህ ስመጣ የጠቅላይ ሚኒስቴሩ የዴሌጌሽን አካል ሆኜ ነው የመጣሁት ትናንት እኛን ከሶ በኮዛችን ባነሳነው ጥያቄ ተሸማቀን ታስረን ተገፍተን ተደብድበን ዛሬ ደግሞ ኮዛችን ይዘን የተነሳነው ጥያቄ የምንሸማቀቅበት ሳይሆን ለኢትዮጵያ ለውጥ ጠቅላይ ሚኒስትር አብይ አህመድ ባለፈው ቤተ መንግስት እኛን ሲሰበስቡን ከእስልምና ጉዳይ አመራሮች ጋር ለእስልምና ጉዳይ አመራሮች የገለጹላቸው ነገር ነበር እነዚህ ልጆች ትናንት በዲን ታስረዋል ለዲናቸው ሲሉ ዋጋ ከፍለዋል እንደሚባለው እነዚህ ልጆች አሸባሪ ወይም የያዙት ጉዳይ የሽብር ኬስ ሳይሆን ለኢትዮጵያ ለውጥ ነበር የተንቀሳቀሱት ብለው ነበር የመሰከሩት በእነዚህ ሰዎች ትናንትኛም በከሰሱን ትናንት በጉዳያችን ህዝባችንን ባሸማቀቁት መስጊዶቻችንን ባረከሱት ዲን ስላልን ሌላ ስም በሰጡን ሰዎች በዛው መድረክ በዛው አደባባይ ዛሬ በፕራይም ሚኒስተር አንደበት የሰላም አምባሳደሮች ናችሁ ብለውናል ተክቢር ይሄ ክብር ለዚህ ህዝብ ነው
ይሄ እንደ ሙስሊምነታችን አፎን እንደ ሙስሊምነታችን ለዲን የተደረገ ከዛም አልፎ ዲናችን ሰላማዊነትን ስለሚያዘን ለማንም ስንል አይደለም ድንጋይ ያልወረወር ነው ሌላ መስመርን ያልተከተል ነው ዲናችን ሰላማዊ ነው የጠየቅነው የዲን ጉዳይ ነው እኛ በእምነታችን ጣልቃ አትግቡ እንጂ ሌላ ጉዳይ አይደለም ይዘን የመጣ ነው እንደ ዜጋ ግፍ አንቀበልም ዙልም አንቀበልም በዲናችን ላይ ጣልቃ ገብነትን አንቀበልም ነው የትናንት ድምጻችን ዛሬም አለ ዛሬም ነገም ለጡጋቶች ለአምባገነኖች የምናስተላልፈው በዲናችንና በመብታችን እስከ ህይወት መስዋዕትነት ድረስ እንደማንደራደር መልእክት ነው ያስተላልፈው አሁንም እቺ ኢትዮጵያ የኛው ገር ናት እኛ ሁለተኛ ዜጎች አይደለንም እዛች ሀገር ላይ ትልቁ ባለድርሻ ነን የዛች ሀገር ለውጥ እድገት ወይም ደግሞ የተሻለ ሽግግር እኛን ይመለከተናል የኢትዮጵያን ሙስሊም ያላዘችና ሙስሊሙን ያላሳተፈች አገር ሙሉ አገር ልትሆን አትችልም በፍጹም ይሄን ደሞ ስናስብ ከኛ የሚፈለግ ግዴታ አለ እንደ ዜጋ አገራችንን የመለወጥ ምንናፍቀው ፍትህ እንዲመጣ ለማድረግ ግዴታችንን የመወጣት ኃላፊነት ደግሞ በእኛ ላይ አለ ቅድም ወንድም ኡስታዝ ነብዩ ሲያነሳ እንደነበረው ስራችን ተጀመረ እንጂ አላለቀም ጠቅላይ ሚኒስትር አብይ አህመድ በመድረኮች ላይ የሚናገሩት መደመር ይላሉ አይደለም መደመር ነው አሉ እኛ ቤተ መንግስት ገብተን ጠቅላይ ሚኒስትር ለኛ መደመር አይዋጣንም አልኳቸው ሌሎቹ ብዙ ነገር ተጠቅመው ኑረዋል እኛ ግን እንኳን መደመር መባዛት ያንሰናል አላቸው ናቱም ብዙ ነገር ስናጣ ይኖርን ስንገፋ የነበርን ህዝቦች ነንና ስለዚህ ከኛ የሚፈለግ በጣም ብዙ ነገር አለ ብዙ ልንሰራው ብዙ ልንወጣው የሚገባ ግዴታ አለ አንድ በመሐከላችን ያለውን አንድነት በማጠናከር ዛሬ ትናንት ይሄንን ችግር የፈጠረው በአደባባይ ላይ በግልጽ በሆነ አገሩን በሚመራው ርዕሰ መስተዳድር ሴክትን አስተሳሰብን ከፓርላማ ላይ ሆኖ ሲከፋፍሉና ስለዲን ብይን ሲሰጡ ዛሬ ደግሞ በዲናችሁ አንገባም ብለውናል የጠየቅነውም ይሄን ነበር ዲናችሁን የማስተካከል ኃላፊነት የናንተ ነው ብለውናል ጠቅላይ ሚኒስትር አብይ አህመድ ይሄን ነው የምንፈልገው ስለዚህ አሁንም አገሪቱ ላይ ኡማውን ሊወክል የሚችል ተቋም መፈጠር አለበት ጠቅላይ ሚኒስትር አብይ አህመድ መድረኩ ላይ የተናገሩት ነገር አለ ከ50% በላይ የሆነ ሙስሊም የዚች ሀገር ማጆሪቲ ነው ያሉት የዚች ሀገር ማጆሪቲ ነው ሌላው እምነት ኦርቶዶክስ ፕሮቴስታንት ካቶሊክ ተደምረው ነው ሙስሊሙ ጋር ሊደርሱ የሚችሉት ማጆሪቲው ይሄ ህዝብ ነው ይሄ ህዝብ ደግሞ የሚወክለው ተቋም የለው ይሄን ያክል ፐርሰንት ያለው ሙስሊም ማህበረሰብ ተቋምና መሪያቶ ነው አገሪቱ ላይ ሚናልባ የተደረገው ስለዚህ ጠንካራ ተቋም ያስፈልገዋል ለትውልድ የሚተላለፍ 50-60 ዓመት የሚሻገር ተቋም መስርቱ ነው ያሉኛል ይሄ እንዲመሰረት ዛሬ የተመረጠውም 9 ኮሚቴ ጠንካራ ተቋም እንዲፈጠር ስራ እየሰራ እንቅስቃሴ ጀምሯል ያ እንቅስቃሴ የሁሉም ኢትዮጵያ ሙስሊሞችን ተሳትፎ ይፈልጋል ምን አይነት ተቋም ቢመሰረት ለኛ ይጠቅመናል እዚህ ያለ ኮሚኒቲ እንደ አንድ ኮሚኒቲ የዚህ አይነት መጅሊስ ነው የሚያስፈልገን ብላችሁ ጽፋችሁ ሐሳባችሁን ጠቅልላችሁ እንድትልኩ ተጠይቃችኋል እንደ ዜጋ ሁላችንም የሚያሳተፈ መሆን ስላለበት በምን አይነት ምርጫ የሚመጡ መሪዎች ናቸው የሚያስፈልጉን ያንንም የኛ ሐሳብ ተጨምቆ ነው ወደ አንድ ሐሳብ የሚወጣው እዚህም ላይ ሐሳብ እንድትሰጡ ተጠይቃችኋል በአጠቃላይ በቀጣይ ሁላችንም ኢትዮጵያ ላይ በሚደረገው የለውጥ ሂደት ውስጥ እንደ ዜጋ አገርን የማሳደግ የመለወጥ የአገር ባለቤትነት ስሜት የኛምንም ይሄ ስሜት እኛ ውስጥ ኖሮ አገሪቱ ላይ የሚመጣው ለውጥ የመጠቀም ሐቅ አለን መብት አለን ስለዚህ በዛ ላይ ድርሻችን እንድናበረክት ከዛ አልፎ ደግሞ እንደ ሙስሊም እንደሞ ሙስሊሙ ከመቼውም ጊዜ በተሻለ ጠንካራ ተቋም
ጠንካራ መስጂዶች፣ ጠንካራ ትምህርት ቤቶች፣ ጠንካራ መድረሳዎች፣ ጠንካራ ዩኒቨርሲቲዎች ያስፈልጉታል። ከ50% በላይ የሆነ ሙስሊም የኢትዮጵያን ዜጋ አንድ ዩኒቨርሲቲ የለው፣ ጠንካራ ኮሌጅ የለው። እስከ መቼ ድረስ ነው በዚህ ሊቀጥል የሚችለው? እስከ መቼ ድረስ ነው ደግሞ ያንን ነገር ደግሞ ሌላው እንዲፈጽምልን የምንጠብቀው? ዛሬ ወቅቱ ነው እኛን ልንፈጽም የሚገባው። እዚህ ያለው ኮሚኒቲ እንደ ኮሚኒቲ አገር ላይ ዩኒቨርሲቲ ለመክፈት አስቡ። አገራችን ላይ ዩኒቨርሲቲ እንትከል በስማችን በሉ። የሚኒሶታ ኮሚኒቲ አንድ ዩኒቨርሲቲ አገር ላይ ይገንባ። ለኢትዮጵያ ሙስሊሞች የሚጠቅም ለአገር እድገት የሚጠቅም ነገር ይሄ ግዴታችንን መወጣት፣ እዛች አገር ላይ ባለድርሻ መሆናችንን ማሳየት፣ የዛች አገር ለውጥ እኛ ከሌለንበት አይሆንም ብለን ማሳያ አንድ ምልክት ነው የሚሆነው። ይሄ እንደ ምሳሌ ነው። ሌሎች የኢኮኖሚ ተቋማቶችን መክፈት፣ ሙስሊሞች ትናንት ከነበሩበት ወደ ተሻለ መስመር እንዲሸጋገሩ አገር እንድትለወጥ ስራ መስራት የኛ ኃላፊነት ነው። እድሎችን ስናገኝ ሌሎች እንዲሰሩልን አንጠብቅ። እድሎችን ስናገኝ ሌሎች እኛን ሁሉ ነገር እንዲፈጽሙልን አንጠብቅ። ሙስሊሞች ሁሉ ጊዜ ጠያቂ ለምን ይሆናሉ? ባገራቸው ለምንድን ነው ሁሉ ጊዜ ጠያቂ የሚሆኑት? መቼ ነው እኛ ሰጪ መሆን ሆነው? መቼ ነው እኛ ውሳኔ ሰጪዎች ምን ሆነው? ያን ለማምጣት ወደ መድረኩ መቅረብ ግድ ይላል። አገራችን ነው ሐቃችን ነው ብለን መምጣት አለብንና እዛ ላይ ስራው ብዙ ነው፣ የሚጠበቅብን ሰፊ ነው። በጋራ ለመስራት አንድነታችንን አጠናክረን ያሉትን ትንንሽ ልዩነቶች ጠቅላይ ሚኒስትሩ መድረክ ላይ ሲያናግሩን እኛን ከመጅሊሶች ጋር የናንተን መለያየት ሁሉም ይወደዋል አሉ። እንደ ፖለቲከኛኛ ብትለያዩ ነው የምንወደው። ይሄው ነው እኮ ሐቂቃው የምንወደው ይሄ ነው። ግን እስከ ዛሬ ድረስ እናንተ እንድትለያዩ ተሰርቷል። ዛሬ የምንፈልገው ግን የናንተ መለያየት ሀገር አልጠቀመም። ይሄ ሙስሊም አንድ ቢሆን ሀገር ይጠቅማልና አንድ ሁኑ ነው ያሉት። ተክቢር ኢዘን ይሄ የኛ ቃል ነው። ከሌላ ማንም እንዲነገረን አንፈልግም። አሁንም ሁላችንም አንድነታችንን አጠናክረን የበለጠ ስራ ለመስራት እንድንነሳ ነው አደራ እምላችሁ። ኢንሻአላህ መጪው ጊዜ የተሻለ ጊዜ እንደሚሆን ተስፋ እናደርጋለን። የጊዜው ተስፋ ሰጭነት ደግሞ የኛ ትግልና ጥረት ሲታከልበት አላህን ይዘን ያቅማችንን መስራት ስንችል፣ ቅድም እንዳልኳችሁ በዚህ ሂደት ውስጥ በእኛ እንቅስቃሴ ውስጥ ሁሉም ሰው ባለድርሻ ነው። የተወሰነ ሰው ፊት ስለወጣ አይደለም። ምናልባት ቅድም እንዳልኳችሁ ከኛ የበለጠ ዋጋ የከፈሉ ሰዎች አሉ፣ ራሳቸውን ያጡ ሰዎች አሉ። ይሄንን ታሳቢ አድርገን የሁላችንም ግዴታ ነውና ሁላችንም አሁንም እጅ ለእጅ ተያይዘን ነገን የተሻለ ለማድረግ በጋራ እንድንሰራ ቃል እንድንገባ ነው አደራ እምላችሁ። ይሄን ማድረግ ከቻልን ለውጡ በትክክል ይመጣል፣ እኛም የለውጡ ተጠቃሚም እንሆናለን። እነዚህ አይነት ፍርሳዎችን በትክክል ተጠቅመን ማለፍ ካልቻልን ነገ ጧት ደግሞ እንነድማለን። ያ እንዳይሆን አሁን እጅ ለእጅ ተያይዞ የጋራ ስራ መስራት ይፈልጋል። ስላገኘናችሁ ደስ ብሎናል። ከረጅም ጊዜ መለያየት በኋላ አላህ በዚህ መልኩ እንድንገናኝ እድል ስለሰጠን አላህ እናመሰግናለን። የአላህ ፈድል ነው። በዚህ ሂደት ውስጥ ወላሂ ነው የምላችሁ የኛ ትግል በጣም ውስን ነው። አላህ የፈለገው ኸይር ስለነበር ግን አድርጎታል። ትንሽ ጥረቶችን አላህ የብዙ እናቶች፣ የብዙ እህቶች፣ የብዙ ሰዎች፣ የትልልቅ ሰዎች አላህን የሚፈሩ ሰዎች ለቅሶ ስለታከለበት ሊሆን ይችላል አላህ ሂደቱን በረካ እንዲኖር አደረገው። ከዛ ውጭ የኛ ጥረት በጣም ውስን ነው። በፍጹም አይደለም። በዛ በእኛ ተክጢጥና በእኛ ልፋት ብዙ ነገር ቢሰራ እንኳን የማይሰራውን ነገር አላህ እንዲሰራ አደረገው። ይሄ ደግሞ አላህ የፈለገው ነገር አለ ማለት ነው። ስለዚህ እንጠቀምበት። አሁንም የተሻለ ስራ ለመስራት እጅ ለእጅ እንድንያያዝ ነው አደራ እምለው። አሁንም ስላገኘኋችሁ ደስ ብሎናል። ሐቂቃ የዚህ ማህበረሰብ አካል በመሆናችን ኮርተናል። የዚህ ማህበረሰብ አካል በመሆናችን ደስተኞች ነን። አላህ ደግሞ እንዲህ እንደሰበሰበን ሁላችንም ጀነት ላይ አላህ ይሰብስበን። አላህ ይቀበላችሁ። እንወዳችኋለን። አላህ ለሁላችንም ኢኽላስ ሰጥቶን ስራችንን ይቀበለን። ለኢኽላስ ዱዓ እናድርግ፣ እንጨነቅ። አላህ መጨረሻችንን ያሳምርልን ነው የምለው። አመሰግናለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ባረክ ፊክ። ተክቢር
الله يبارك فيك حبيبي بارك الله فيك نحبك في الله ونحن كذلك اللهم اجمعنا كما جمعتنا في هذا البيت المكان آمين إن شاء الله اجمعنا في دار كرامتك إخوانا متحابين على سرر متقابلين لا يمسهم فيها نصب وما هم منها بمخرجين اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه بارك الله فيكم በጣም የተደሰቱት መለውን አላውቅም አላህ ስብሓንሁ ወተዓላ ጁዳቸውን ይቀበል ለሚመጣውንም ያዘጋጀን አላህ ስብሓንሁ ወተዓላ ሐቁን ሁላችንም አንድ ካደረገን በኋላ አላህ ስብሓንሁ ወተዓላ እንዳይለየን የረቢን ተቆቆደ ያዳን ተጫሰ አሜን የረቢን ሙኻዝ የንዱሲ አሜን የረቢን ጃለት የንጅቢ አሜን የረቢን ሙኸን ወራፍለቲ አሜን የረቢን ዲሰን ተቂሲ አሜን የረቢን ሱብሓነሁ ወተዓላ ዲነህ ማን ወረጅ ፎኪሲ አሜን ረቢን ሱብሓነሁ ወተዓላ ጃለ ዲኒ ወሊኑ ከበሁን ዓርሺ ይሳጀለት ረቢ ወልማከው አሜን ረቢን ሱብሓነሁ ወተዓላ ጁሪ ሳንቀብ ራጃለቱ አሜን መይስላ ኢማም ወተን أصدق المسلمين اللي كيسموا بكتك يروح كم رابطني إن شاء الله سجلي تكان دعائي أفان تكان أصول بكتنا إن شاء الله هراتا في سنة الكلام إن شاء الله إمام متن إن شاء الله شيخ كمان شيخ سفير شيخ يحيى شيخ عبد العزيز أكسمتي شيخ عبد السلام إن شاء الله استريها بارك الله فيكم عندي إن شاء الله إكرام كوميتي لو فضلنا إن شاء الله استاذ بجبل ابشر بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم وبعد يفهم أول كلمات كوباجي شور بعد أستاذ أبو بكر إنجنير مكان بسلام من سوسة متك مكان كمجموعة ሙስሊሞች እህቶች እናቶች ጋር በሰላም ተገናኘን አንድ ስጦታ ላንተ መስጠት ፈልገው የሚኒሶታ ነዋሪ ሙስሊሞች አራት መስጊድ ገንብተዋል አልহামዱሊላህ አራቱንም መስጊድ የናንተ ድርሻ አለበት አላሁ አክበር የህዝብ ዱዓ ስለምንላችሁ ብሩን አውጥቶ ይሄ ለኮሚቴያችን እንዲፈቱልን ብሎ ወቅት እዚህ ውስጥ አስገብቶላቸዋል ኢንሻአላህ አላህ ከተቀበላቸው የናንተ ወቅት በዚህ አራቱ መስጊዶች ውስጥ አለ ደስ ይበላችሁ ይሄ የሚኒሶታ ህዝብ ስጦታ ነው አላሁ አክበር አላሁ አክበር አነካኑ ሸምሱ ለና መዲን ጀበልም አድርስልን የኔ ሰላምታ ህዝብ ሚኒሶታ ሙስሊሞችን ወክዬ ነው የምነግርህ ሁለተኛ አላህ ካለ ነገ ኡስታዳችን እንዳለ በተበታተነ መልኩ ፕራይም ሚኒስትራችን ፊት ለፊት እንዳንቀርብ እኛ ዱዓቶች ሙስሊሞችን ወክለን ሼኮች ዑለማዎች ዱዓቶች ከ20 እስከ 30 او ከ20 እስከ 25 ምን ደርሰው በአንድ ላይ ኡስታዛችንን አጅበን ኢንሻአላህ አላሁ አክበር ሰማችኋል ከዛ ሀገር ተጠቃሚ ከሆነ ኢትዮጵያ የኛ ናት ምን ከሆነ በተናጠል እዛ ሄደን ሁሉም ሙስሊም ሁሉም ሼኪ በተበታተነ ከሚቀመጥ አንድ ላይ የአሚራችንን አጃቢ ሆነን የሚኒሶታ ኢማሞች ተከትለን እዛ ቁጭ ፊት ለፊት ቦታ ተሰጥቶን እንድንቀመጥ በሚኒሶታ ሙስሊሞች ስም ጠይቃለሁ ለኮሚቴው ስነ ስርዓቱን የሚያቀነባብር ኮሚቴ ቦታ ያዘጋጅልን አቡበከር ከኛ ጋር ሆኖ አሚራችን ሆኖ እኛ ደግሞ ለሱ ጌጥ ሆነን እዛ ፕራይም ሚኒስትር ፊት ለፊት እንቀርባለን ተስማምተናል አላሁ አክበር ካልሆነ ደግሞ እኛ እዛ ግቢ ውስጥ አንገባም አቋም አይደለም ማለትም መቁረጥም መምራትም አለብን አገራችን ጎን
አንድ ላይ እንደመር ቃል በተናጠል አንደመርም በአንድነት ነው የምንደመረው አላሁ አክበር አላሁ አክበር ሙስሊሞች ኢትዮጵያ ውስጥ ከነሱ ጋር በአንድነት ስለተደመሩ ለአሜሪካን ሙስሊሞች ለኢሮፕ ላይ የሚኖሩ ሙስሊሞች አንድ ላይ ተደምረን እነሱ በሚመጣው እዚህ ሲመጡ እኛ ደግሞ ዴሌጌሽናችንን እነሱን ለመደገፍና ለመርዳት ወደ ኢትዮጵያ እንሄዳለን አላሁ አክበር አላሁ አክበር ኢንሻአላህ ከዚህ ኮሚቴ መርጠን አንተ የሰጠንን ስራ ሰርተን ምን ብንሰራ ነው ትክክለኛ ጠንካራ አቋም ኢትዮጵያ ውስጥ ምናቋቁመው የሚለውን እናንተን ለመርዳት ሶስቱ መስጂድ አራቱ መስጂድ እዚህ ውስጥ ያሉ ኢማሞች ኦርጋናይዝ አድርገው አንድ ላይ ሰብስበው ህዝብን ቃል ወስደው ጽፈው ዴሌጌሽን ወደ ሀገራችን ልከን ከናንተ ጋር እንቆማለን በገንዘብም ሆነ በጉልበትም በትምህርትም ባለነው በእውቀትም ከናንተ ጋር እንላችኋለን አላህ ይጠብቃችሁ አላህ ይርዳችሁ ፕራይም ሚኒስትራችንም አላህ ዑምሩን ያርዝምልን እቺን ቻንስ መጠቀም አለብን ቢመጣው ማልቀስ ያብቃ ለማ ከነለ ረብ ወላፉን ወላሂ እነዚህ ሰዎች በዱዓችን ነው እዚህ ላይ ደረሱት እናንተን በዱዓ እንዲያስፈታናችሁ ummata kanalle du'a iman achira geessi badu'aachin no Allah basi daraja la yaamatachu واني سلام صادق بل اني حقا حتى بالقدي من استنا وقام ري بجو بينغري چالي سمبر بعد ديكشن دام سكيف تدو سلام ربي ان شاء الله يفهمنا بينا ندر اف سي ستيت ما دعائلان النسو بدعاችን ነው የደረሱት ዛሊሞችን አውርድልን ብለን ሐቀኞችን በአንድ አይን እኛን ሚያይ ኢትዮጵያን በአንድ የሚያስተዳድር ብለን አላህ ለምን እንደዛው አላህ ተቀበለልን አልহামዱሊላህ ሰላም አለይኩም ወራህመቱላሂ ወበረካቱ ማሻአላህ ሀበይነንጋው ናመጋሪ ናመድሮ ሊንበረነ ኢጋስ ከይፉ አሰላሙ አለይኩም ዛኒ አሰላሙ አለይኩም ጂን السلام عليكم بقى شيء نتيجة أحمدي جبل كوفي جبل أبجادان بقى أبو بكر بقى ربنا سنجي أمدي إيفا ما هو بلين كي يوان تقول جرا كذي تكتك وانا مكوسي في نجرا شنا سبي وان تقول جرا لا جرا هينا نكوني أران تنبر بان نكوني أران تنكاما في قلبي دمبر بان ummani lammiin Itoophiyaa keessa jiru lammiin Oromoodhaa sabaa sablammoota hedduu wajjin jiru Abu Sheikh Abu Bakar qofaa miti dhimma gartee inni warra gartee keessa rakkatee keessa cilaawee keessa daaraa ta'ee keessa dhukkaa'ee gaa tokko beeka Rabbi umrii teessee haadheessu inshaAllah siifi fakkaattoota islaamoota akka gartee warra hidhameessan warra Rabbiin gartee miizaana hasanaataa keessaati jannatul firdaus Rabbi isin yaa akkasuma dhageeffadhaan jaallan keenya kabajamtoota keenya nuti arraan kana wanni barbaannu nuti ummanni islaamaa ummanni oromoodhaa ummanni gartee Itiyoophiyaawi sabaa sablammoonni biyya san jiru wanni barbaannu humna takka takkummaa takka barbaanna malee anta dura waan takka isin himuume noorz ameerikaa keessa dhufee guyyaa tokko hammeenya ilma namaatiif hin qabu beekaa akkasii akkasii miti akkasii nama tokkoof hamtuu ni qabnaa ربي فينا مجد دوتو همتو تكلي كم لما فاقوا بارو وليتو أرانتنا مال مدمري ودوتين نتبيتين بي أوروميات أو إثيوبيا خبرتشيفني سبا سبلموت خبرتشيفني متاول كبرني ديم ولوني برباس أكاسي مكاسيمي جرخي يعني دوم بري سنيفو هدو إهما سنيولا والتجي أما سوان تقدام سيسيني رابو namu gartee khaayoo deemu bakka jirru kutaan kudha takkan amantii warra gartee abbaan amantiitis gartee amantootaa qabus hayyoonni gartee waa gartee hayyoonni amantiitis
akkasuma gartee sabni Oromoo kutaa kudha takkan keessa jiru bakka jirru falmannee rakkoo biyya keenyaa doolaara tokkoon furachuu dandeenya ikhwaanii. Saniifuu mirga keenya haasitti masjid ofii keessatti masjida saba keenyaa lammii keenyaa keessatti mirgina dhorkame maalayyaa maal dubbanna magaalaa Minisootaa keessa kabajamuu akkamii dhabna magaalaa Noorz Ameerikaa keessatti akkamii kabajamuu dhabna biyya namni pirezidaantii dhaqee gaafatu keessatti xiqqaannee gazzulli taana ikhwaanii wallaahi hin taanu waaqii hin taanu beekaa saniifuu wanni barbaannu bakka jirru namuu kutaan kudha takkan hawaasni muslimaatii fi kiristaanaa fi waaqeffataan dhiiraa fi dhalaa kan jenne waan doolaara takka miliyoona 40 jaarree nuti Itoophiyaa wala boomte Oromiyaa wala boomte sablammoota wajjin jiraachuu dandeenya beekaa saniifuu irra yaada namaa gartee nama keessatti qabina keessaafuu hawaasni gartee Harargeedhaas keessa jirtan hunda keessan tokkottiin isin qunnamuudhaa wajjin haasa'uu teenya koree masgidaa hunda sablammoota hunda isin wajjin haasa'uu ta'a keessa qabuuna akkasuma galatooma warreen gartee biyya adda addaa irraa dhuftan warreen bakka adda addaa irraa dhuftan simannaa gartee muummicha ministeeraa fi akkasuma Abubakar simachuu dhuftan rabbi isin haa kabaju akkasuma gartee muummicha ministeeraa piraayim ministeerii Rammaadis rabbiin gartee waliin wareeressu nu haa bulchu galatooma gaana yookaan yoo galatooma. Nasir, kare rata please. يلا خلاص السلام عليكم ورحمة الله وبركاته يا رو أمانتنا أستاذ أبو بكر هراتا نياتشوراف ديماني حواسني خينيا غارانتنا بفخاناني أسجراني حواسني شمران خينياس بفخانان وندينو أصبحاني أسجراني حواسني بلان الحمد لله قبل يومين تكاد لما تكفي ولينجنا بكتر كملو توفيق إسلاميك سنتر أستاذ أبو بكر خاني خاطرتنيس نبيو أيالو دايركتور أستاذ خينيا أبدي في نبيو أيالو دايركتور أفريقيا تي في تي دايركتور أفريقيا تي في نبيو أيالو سانيسكا والبرنوتها غاريس نينجا أكسما أمير خينيا رسالة انترناشنال حق أبسو حواسة مسلمات نرتي يروح دو جلقون عسكيني وبلس خينيا وزيري سيسنوجرا وزير السلام عليكم وعليكم السلام ورحمة الله وبركاته ماما ياسين جراخنا ناخذنا في الدقلة توي إنه نجلتي أستاذ نبي جرا أستاذ عبد العزيز جرا أستاذ عبد جرا جزاكم الله خيرا دعوتو تخينيا قيان خن قيا قمتشوتي نبيون أفريقيا تي في دايركتور أفريقيا تي في maybe ያው ሶስተኛ ጊዜ ነው ሚኒሶታ የመጣ በጣም እንወደው ወንድማችን ነው በዚህ ደግሞ ለዚህ ትግሉ ከፍተኛ መስዋዕትነት ሲከፍልና ከየትኛውም ኮሚኒቲ ጋር ሲሰራ የነበረ ልጅ ነው አላህ ጀዛውን ይክፈለው ነብዩ ያው ሪሳላ ቲቪ መታቆ ዛሬ እዚህ ደረጃ ላይ ደርሰናል ኢንሻአላህ ጀዛከላ ዳወተ ተኸኛ ከበጀሙ ቃሊ ኢንሻአላህ ኡስታዝ አቡበከር አችጅረኒ አነሙ ፎቶ ወጅኸው ጅራ بيزيدا إن شاء الله أكما قرتنيتي هو بابيه أكما قرتنيتي دعوة تغني يدو أما ياسي بيزيدا أستاذ خينيا فوتو وجه خوداف نمني شاخلا جرا لكن أنيا نيتشاجرني نمني إرا لوركمو كبا إرا لوركا لكن أنيا نفترنيا أستاذ خينيا غرو حواس خينيا هدومينان أستاذ فودو فاسيتا كموجرني أكسما أواز خين خنا فكاتا نياتني إراتتا يتشاجرني حواسني
أستي ولي قوما جران أستاذ خينيا egaa daawwattoota keenya yeroo ammaan tana sagantaa hiraataa Ustaad Abubakar Ahmadiif qophootee jirtu akkasitti obboleeyyiin keenya haala kanaan seenaa jiranii hawaasni hedduminaan hammaan yeroo amma dhageenis walitti bilbiluudhaan dhufaa jiran gara masjiidaati hawaasni heddumachaa deemaa jira akkasuma shamarranis kunis qopheessaa jiranii okay inshallah yeroo biraa deebinee hawalitti deebinu tahaa ammaaf gaa sagantaan fataraa garmte boodali deebinaa nagiyaan nuuf jiraadhaa wassalamu alaikum wa rahmatullahi wa barakaatuh